ሰላም ናችሁ እንዴት ናችሁ? ዛሬ እንግዲህ አንዲት ምርጥ የሆነች ወሳኝ ሴቲንግ እንዴት በቀላሉ ማስተካከል እንደምትችሉ የማሳያችሁ ይሆናል ማለት ነው። ከዚያ በፊት ግን ለዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እንደምትመለከቱት ሴቲንግ የምትለዋን እንጫናትና ሴቲንግስን ከተጫናት በኋላ እንዲህ በምትመለከቱት በኩል ወደ ታች ስክሮል እናደርገውና ስፔሻል ፋንክሽን የሚለውን ጫን እናደርገዋለን። ስፔሻል ፋንክሽንን ጫን ካደረግነው በኋላ እንደነዚህ አይነት በርካታ አማራጮች ይመጣሉ። ነገር ግን እኛ የምንፈልገው አክሽን ኤንድ ጀስቸር የሚለውን ይሆናል ማለት ነው። አክሽን ኤንድ ጀስቸር የሚለውን አንዴ ከተጫነው በኋላ አሁንም በርካታ አማራጮች ይመጣሉ። ነገር ግን እነዚህ በርካታ አማራጮቹ ኦፍ ናቸው ማለት ነው። ኦፍ ሆኑ ማለት ምንም አንጠቀምባቸውም ወይም ማለት ነው። ነገር ግን ታፒንግ ዌክ የሚለውን እንደምትመለከቱት ኦፍ ነው። እሱን ኦን በምናደርገው ሰዓት ስክሪናችን ጫን ዳብል ክሊክ በምናደርግበት ሰዓት ላይ ስክሪናችን ይቆለፋል ማለት ነው። ስክሪናችን ደግሞ ሁለት ጊዜ ዳብል ክሊክ በምናደርግበት ጊዜ ይከፈታል ማለት ነው። ስለዚህ ምንም አይነት የድምጽ መጨመሪያው ላይ ያለውን የስልካችንን መጫን አያስፈልገንም ማለት ነው። ስለዚህ ይሄንን ኦን አድርገነው ከወጣን በቀላሉ ስልካችንን እንግዲህ ዳብል ክሊክ በማድረግ መዝጋት እና ዳብል ክሊክ በማድረግ መክፈት እንደምንችል ነው የማሳያችሁ ማለት ነው። አሁንም እንደገና ልድገምላችሁ። ሴቲንግን እንጫናለን። ሴቲንግን ከተጫንን በኋላ ወደ ታች ስንወርድ ስፔሻል ፋንክሽን የሚል አለ። እሱን ከተጫንን በኋላ ጀስቸር አክሽን ኤንድ ጀስቸር የሚለውን እንጫናለን። እሱን አሁን እንደምትመለከቱት ኦን አድርገነዋል ማለት ነው። ይህንን ኦን አድርገነው ከወጣን በኋላ ሁለት ጊዜ ዳብል ክሊክ ስናደርገው ስክሪኑ ይጠፋል ማለት ነው። ደግሞ ሁለት ጊዜ ዳብል ክሊክ ስናደርገው ስክሪኑ ይበራል። ስለዚህ በጣም አስፈላጊ ነው። ይሄንን የማትጠቀሙ ካላችሁ ተጠቀሙ። አመሰግናለሁ።